ዛሬ የምትመርጠው ጊዜያዊ ደስታ የነገውን ማንነትህን እያጠፋው ነው። አሁን ያለህበትን ሁኔታ አስበው። ብቻህን ነህ። ስልክህ በእጅህ ላይ ነው። አእምሮህ አቋራጭ መንገድ ይፈልጋል። ያንን ርካሽ እና ፈጣን ደስታ፣ ያንን የማይቋርጥ መዝናናት ወይም ያንን ትርጉም የለሽ እንቅልፍ ይመኛል። ሁሉም ሰው የሚያደርገው ይህንን ነው። ሁሉም ሰው ዛሬውኑ መደሰት ይፈልጋል። ግን አንተ ሁሉም ሰው አይደለም። እውነተኛ ጥንካሬ የሚመነጨው አሁን የምትፈልገውን ነገር ወደፊት ለምትፈልገው ትልቅ ዓላማ አሳልፎ በመስጠት ውስጥ ነው። ስሜትህን መቆጣጠር ስትችል፣ ፈጣን ሽልማትን ስትገፋ እና በዝምታ ውስጥ ዋጋ መክፈል ስትጀምር ማንም ሊያቆምህ የማይችል ሰው ትሆናለህ። በጨለማ ውስጥ ማንም ሳያይህ ስትገነባ፣ ሌሎች ሲተኙ አንተ ስትተጋ፣ መሠረትህ ከድንጋይ የጠነከረ ይሆናል። ሕመምን መምረጥ ልማድህ ሲሆን፣ ምቾት ያንተ ጠላት መሆኑን ትረዳለህ። የዛሬን ትርፍ ለነገው ክብር አሳልፎ መስጠት መቻል የማይቆም ሰው ያደርግሃል። ታላላቅ ሰዎች የተፈጠሩት በምቾት ውስጥ አይደለም። የተፈጠሩት የዛሬን ፈተና በማለፍ እና ለነገው ክብር በመታገስ ነው። ርካሽ ደስታ የደካሞች ማምለጫ ነው። ጠንካራው ሰው ግን የዘገየን ውጤት በጽናት ይጠብቃል። ሁለት ምርጫ ብቻ ነው ያለህ። ወይ አሁን ተደስተህ የነገን ሕይወትህን በጸጸት ታሳልፋለህ፣ ወይም ዛሬ ተሰቃይተህ ነገን ትገዛለህ። ራስን መግዛት ስትጀምር ዓለምን መግዛት ቀላል ይሆንልሃል። አቋምህን አስም። ለተጨማሪ የሕይወት ሥነ ሥርዓት እና ጥንካሬ ይህንን ገጽ ተከተል። ምክንያቱም ሁሌም ማስታወስ ያለብህ አንድ እውነት አለ።